ይህን የራሽያ ሽጉጥ ይዘው ማን ነው ደፍሮ ልጄን የሚወስዳት ጸረ አብዮተኛ እያሉ የሚዝቱብኝ ለምንድን ነው? የፍቅርሽ አብዮት ልቤ ላይ ገንፍሎ ሂድና ውረራት እያለኝ ኃይሌን ሰብስቤ ቁጭ ያልኩት እኮ የጋራ ህልም ሰንቀን የተሻለ ውስጣዊ ግንኙነት ለመፍጠር ነው እኮ የኔ ውድ። ላንቺ ያላቸውን ፍቅር አደንቃለሁ፣ ግን በኃይልና በጉልበት መሆን የለበትም። አንቺንም ለማስተማርና እውቀት እንድትቀስሚላቸው ደብተር አስይዘው ወደ ትምህርት ሲልኩሽ በመንገድ ላይ እቺ ልቤ እንደከጀለሽም መች ረሳዋለሁ። ከሁሉም የሚይዘው ግን የወንድምሽ ነው። እሱ የወለደሽ እኮ ነው የሚመስለው። ከመቆጣጠሩ ጭራሽ ሊያፍን መሞከሩ። ቆይ በዚህ ዘመን እንደዚህ ይደረጋል? አንድ ቀንማ ልክ አንቺን ሸኝቼ ስመለስ አገኘሁትና አይዞ አስደንግጥ፣ እኔም ወንድ ልጅ ነኝ እረዳሃለሁ፣ ስለሷ የሚሰማህን አውራኝ ካለኝ በኋላ አስለፍልፎ በልዩ ኃይል ጓደኞቹ አግቶ እንትኔ ላይ ኮዳ ሊያንጠለጥልብኝ ሲል እኮ ነው ከህልሜ በሕግ አምላክ ቢያንስ አንተ ያወጣውን ሕግ እንኳን አክብረው እያልኩ የተነቃሁት። የኔ ውድ ይሄ ሁሉ መከራና ስቃይ እያየሁም ቢሆን ግን እኔ አንቺን ወድሻለሁ። ታዲያ ስወድሽ እንዲህ በባዶ አይደለም። መጀመሪያ እንደነገርኩሽ ደስ የሚል ህልም አይቼልሻለሁ፣ ያውም የሚያሻግር ህልም። ትልቅ ቤተሰብ ስንገነባ ቤተሰባችንም በሰፈራችን የተከበረ የተፈራ በብሔራዊነት ትርቅ ከጎረቤቶቻችን ጋር በሰላም ስንኖር የቤተሰቦችሽን ውርስ ሀብት ከኛ ስራ ጋር ደምረን ለልጆቻችን የሚሆን ወረት ጥሪት አፍርተን ከዕዳ ወደ ምንዳ ስንቀይረው ከቤተሰቦችሽ ጋር ያለን ግንኙነት አስተካክለን ቤታችንን የሰላም ደሴት እናደርገዋለን። ተጽዕኖ ፈጣሪም ጉርብትና ይኖረናል። አዎ የኔ ውድ በመደመር መንገድ ብልጽግሽ የማይሽ አንቺ ነሽ ኢትዮጵያ ገዢ ትርክት ለብሔራዊ አንድነት። ከልብ አመሰግናለሁ። እውነትም ዳኒ፣ እስቲ ሞራል ለዳኒ። እንዴት ነው? ይደገም እንዴ? እኔም ቢደገምልኝ ደስ ይለኛል። ተመችቶኛል። እሺ